አሪዮና አደጋ ሊደርስ ሲል ብቻ ውስጥ አይቀፈው ያ ምንድነው ምን ሆኛለሁ ሂድ ነው ገስግስ ነው እኮ ከፍታ ልዕልና እኮ ነው እና ልቡናችሁን ከፍ አድርጉ ኩላሊት ያጤሰው ልብ ያመላለሰው ናላ ያወራሰው ሎኬት አድርጓል ማለት ነው ፈረንጆቹ አሁን ገት ኢንቲዩሽን ይሉታል በእኛ ግን ኩላሊት ተብሎ ተመድቧል ቃለቀ ብዙ ጊዜ በመንፈሳዊ መጻሕፍት ላይ አለሉ አልባቢክሙ ይላል ሁሌ በጸሎት ልባችሁን ከፍ አድርጉ ነው በዲያቆናት የሚላሉ ቅዳሴ ላይ ሁሌ ነው በቃ ልባችሁ ለምሳሌ ተንሱ ለጸሎት ሲባል ሁሌ ነው በደቂቃው ሰው ተቀምጦ አይደለም ከፍ በል ነው ተነሳ ነው እኮ ልዕልናን ገንዘብ አድርግ እኮ ነው ይሄ እኮ ምድራዊ እንዲ ብድግ በል ቁጭ በል ብድግ ቁጭማ ከመምተኛ ይቀመጣል ግን በቃ ከአንክሮ ውስጥ ግባ ነው አንክሮ ይባላል ማድነቅ ውስጥ ግባ ነው ሂድ ነው ገስግስ ነው እኮ ከፍታ ልዕልና እኮ ነው እና ልቡናችሁን ከፍ አድርጉ ስለዚህ ቀልብን ነው ማለት ነው የማሰቢያ ሶስት አካላቶች አሉ ናላ ልብና ኩላሊት ምንድናቸው እነዚህ ነገሮች እንዴት ነው እነሱን መጠቀም የምንችለው በቀላሉ ይሄን ሲገልጹት ኩላሊት ያጤሰው ልብ ያመላለሰው ናላ ያወራሰው ሎኬት አድርጓል ማለት ነው በኃይል ደረጃ 7 ኃይሎች አሉት ከታች ብንጀምር አሁን ጢስ ሲባል ሰምተ ጢስ ማለት እሳት ጭሱ ማለት ነው ጢስ ምንድነው የምን መታየት ነው እሳቱ ሊምቦገቦግ ነው አይደል መጀመሪያ ጢስ አላገ ቤት ሊቃጠል ሲል ይታያል ስለዚህ ይሄኛው ክፍል ለምሳሌ እግዚአብሔር ልብና ኩላሊትን ይመረምራል የሚለው እኮ ማለት ነው ኩላሊት ምንድነው ሲባል ይሄ ማለት ፈረንጆቹ አሁን ገት ኢንቲዩሽን ይሉታል በእኛ ግን ኩላሊት ተብሎ ተመድቧል በቃ አለቀ ኩላሊት ሐሳብ ምክር ማለት ነው እንጂ በቆመ የኩላሊት ይሄ እንትን ፌል አደረግ የሚለው አይደለም እና ኩሊት ማለት ኩላሊት ኩሊያት ይባላል ሐሳብ ምክር ማለት ነው እዚህ ውስጥ ምንድነው መሰለ የሚወጣው ምክር ነው በጣም ኃይለኛ ምክር ይመጣል ለምሳሌ ብዙ ይሄ እዚህ ሀብት ያላቸው ውሃ ነው አላልኩም እዚህ ጋር ውሃ ማዕበል ነው አይደል ልክ እንደ ማዕበል ድንገት የሚመጣ ምክር በተለይ ሴቶች በዚህ ታደሉ ናቸው እናቶች ልጃቸው ሲታመም ቀድሞ ያውቃሉ አንተም እኛም ቢሆን ለምሳሌ ሰው ሊሞት ሲል አሪዮና አደጋ ሊደርስ ሲል ብቻ ውስጥ አይቀፈው ያ ምንድነው ምን ሆኛለሁ በጣም ሆዴን ባርባራ አለው ምን ሊመጣ ይሆን ውስጥ የነፍስ ጉዳይ ስለሆነ ስጋ ይገድባትም ታያለች የሚመጣው ፈተና ላንተም ታስጠነቀቀሃለች እኮ ጸልይ ሜሴጅ እኮ ነው ጸልይ ሆነ ነገር ሊመጣብ ነው ሆነ ነገር ትላለህ እኮ ራሱ አንድ ኢንተለጀንስ ነው በጣም ሰዎች አደጋውስ የሚገቡት ለዛ ነው አያዳምጡም ራሳቸው ለውጭ ነገር ነው ራሳቸው ማድመጥ አይችሉም እንጂ አደጋ ሊመጣብ ከሆነ ምክሩ ይሰጣል ቀድሞ ይነግራል ነፍስ አዋቂ ናታ ይሄ የሚወጣው ከዚህ ውስጥ ነው ይወድቃው ስሜት ነው ይሄ እንግዲህ ኩላሊት ያጤሰው ማለት ጢሱ ጀመረ ማለት ነው ቀድሞ ለምሳሌ እናት ልጇ የሆነ ሲርበው ቀድሞ ጡቷ ያግታል ይባላል በጣም እውነት ነውና እናቶች ይታወቃቸዋል ሆዳቸው ይንሰፈሰፍ ሆዴ ተንሰፈሰፈ አይነ ባርባራ አለው አንጀቴን የሆነ ነገር አለ የሆነ አለ እዚህ ውስጥ የሚፈጠር ይሄ አንዱ ዕውቀት ነው በጣም ትልቅ ዕውቀት ነው እዚህ ጋር ስትገባ ደግሞ ከፍተኛ ዕውቀት ነው እኔ እንደውም አንዳንዴ ማስተዋል የጥበብ ቦታ የዕውቀት ቦታ ብዬ ራሴን ከፍየዋለሁ በራሴ አንገ እና እንደ ባጃጅ አየዋለሁ ባጃጅ ባለ 3 ጎማ ተሽከርካሪ አሁን ሁለቱን ጎማዋን አውልቀ ባንዱ ጎማዋ ብትነዳት ምን ትሆናለች አትሄድም ብትንቀሳቀስስ ምን ትሆናለች ትገለባበታለች አደጋ ይደርስብሃል ሳይንሱ የተቸገረው ይሄ ነው ልብ ላይ እና ኩላሊት ላይ እግዚአብሔር ያስቀመጠውን ዕውቀት ትቶ ብሬኑን ነው የሚጠቀመው ስለዚህ እንደ ባጃጅ ነው እና ሄዶ የሚሰራው ኒኩለር ነው ድሮን ነው መግደል ነው አበቃል በቃ ስግብግብ ነው የመጨረሻ ስልጣኔ ኃያልነት በጦር መሳሪያ ማስፈራራት ነው የምን ውጤት ነው የዚህ ብቻ ውጤት ነው ይሄንን አያደምጥ እንትን የለውማ ሚዛን የለው ምሳሌ ኤሌክትሮን ፕሮቶን ኒውትሮን ነለለ ፖዚቲቭ ኔጌቲቭ ብለ ደግሞ አንድ እኮ አለ አይደል ኒውትራል የሆነ ነገር እንደዛ ነገር የለውም እንደዛ ማለት ናቸው እነዚህ ሶስቱ ማለት ነው ሚዛን ነው አንዱ ለአንዱ ማንጠሪያ ነው አንዱ ለአንዱ ማበጠሪያ ነው ሶስቱንም ካልተጠቀምክ ጠቢብ አትሆን አሁን ጠቢብ የሚባለው ስም መሰጠት አይችልም ምናምን ጠቢብ ይባል ይግድ
ኩላሊቱን ልቡን ብሬኑን መጠቀም አለበት ያ ሰው ጠቢብ ለመባል ተፈጥሮ ልሰማው ከፈለገ ማለት ነው ስለዚህ ይሄ ቦታው መጻፍ ላይ ተቀሻዋለሁ የኩላሊት ማለት ይሄ ነው በቃ ሲጋ ነው አሁን ኒውሮትራንስሚተር መስተጋብር ያደርጋል አሁን ሪሰንትሊ የተገኙ ሳይንስ ሚሊየንሶች እዚህ ከብሬን ጋራ ኒውሮፔፕታይድሶች አሉ ኒውሮትራንስሚተሮች አሁን የታወቁት እኮ በቅርብ ነው ሪሰንት እንጂ የጥሩንት ሰዎች ይሄን ያውቁታል እዚህ ጋር ግን ስንመጣ ትልቅ ነገር ነው እኔ በጣም ትልቅ ክብር የምሰጠው ልቤን ራሱ ሳይው ስነካ እንትን ይለኛል ፍቅር ትልቅ ነገር የእግዚአብሔር ማደሪያና በእኛ ትምህርት ስሜት ዋሳት አለው ለብቻው አይን አለው እጅ አለው እግር አለው ጫንቃ አለው ወገብ አለው ትከሻ አለው ብዙ ነገር አለው እንዲህ ሲባል ረቂቅ ከነፍስ ባህሪ የሚመነጭ ስለሆነ ለምሳሌ አዕይንተ አልባብ አይኖች አሉት የልብህን አይኖች ይክፈትልህ በሰምተህ ታውቃለህ ቅዱስ ያሬድ በተለይ ደጋግሞ ጾመ ድጓ የሚባል መጽሐፍ አለው ቅዱስ ያሬድና ምን ብሎ ይጸልያል ወይክስት አዕይንተ አልባቢነ የልቡናችን አይኖች ያብራ ይላል ይሄ አይን በራ ማለት ረቂቁን አለማየህ ማለት ነው ይሄ ካልበራ ድፍን ነው አታይምና ይሄ በጣም ለምሳሌ ቅዱስ መጽሐፍ ላይ ብዙ ጊዜ ሳነብ ምገረማቸው ነገሮች አሉ ለምሳሌ በለዓም አህያዋና የበለዓም ታሪክ አህያዋ እኮ መልአኩን አይታለች ተሽላ ማለት ነው በለዓም ይደበድባታል በሰው አንደበት እስክታወጣ ድረስና መጨረሻ እግዚአብሔር የበለዓምን አይኖች ከፈተ ይላል አሁን ይሄ ይውር አይደለም ይከፈተው የልባይ ነው ሶ ኤንጅል ስለማየት ይሄ መብራት አለበት ካላይ አታይ ቦርድ ቁመት በጥልቀት በሚል አይን ልታያት ይችላል ሲጀመር እንኳን ረቂቃኑ ግዙፋን የተባሉት በሄሞት ምናም ለወጣን የሚባሉ አዩ ቢባል አትገረም በነፍስ አይን ነው ማየት የሚቻለው እና ይሄ አዕይንተ አልባብ በጣም ለምሳሌ ኤልሳም ከማስተዋወሰው ታሪክ ደቀ መዝሙር የሶርያ ወታደሮችን አይቶ በጣም ፈራ እነሱ ጋር ካሉትኛ ጋር አሉት ይበልጣሉ ቢለው አልሰማም መጨረሻ ጸለየ ኤልሳ የብላቴናውን አይኖች ክፈት ብሎ ጸለየ ጸሎት ይፈልጋል ማለት ነው አሁን የሚያስረዳን ጸለየና አይኖቹን ሲከፍት የሆኑ የእሳት ፈረሶች በዙሪያው ተሰልፈው ያያል አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም ስውር ነገርን ለማየት የሚጸለይ ጸሎት አለ ሁሉም ውስጥ ግን የእግዚአብሔር ስም ያለበት ነው ኤልሳ ጸለየ ይላል አይደል እግዚአብሔር ለምሳሌ ደቀ መዛሙርቱ ህብስቱን ሰጠ አይናቸው ተከፈተ ተሰወረ ይለለ እሱ እንዲያበራላቸው የእግዚአብሔርን ስም ደጋግሞ ሪሳይት የሚያደርጉ ጸሎታት አሉ አዕይንተ አልባብ ነው በቃለቀ እንትኑ ነው መንገዱ ማወቅ ነው ደሞ እንትን አለው ጆሮም አለው አይዛነ ነፍስ ይባላል ልብ ይባላል አይዛነ ልብ ማለት የልብ ጆሮዎች እነዚህ ከተከፈቱል ማድመጥ ትችላለህ ሌላ ድምጽ ለምሳሌ አንዳንድ ሰዎች የሆነ ገዳም ሄደን የሆነ ድምጽ ሰማን የጸናጸል ምናምን እንደዚህ ዝማር ይሉ ይችላሉ ሌሎቹ አራል ሰማንም ሊሉ ይችላሉ ጀጅ ማድረግ የለብም የነዛ ማለት ተከፍቷል ምን ታረጋዋለህ እንግዲህ እነዚህ ዝግነው ነው ወገብ አለው ወገበ ልቡና ማለት እሱ ሲጠነክር በጣም ምንም ማትነዋወጥ አይነት ትሆናለህ መትከፈ ልቡና የሚባል ጫንቃ አለው ጫንቃ ማለት ትከሻ ማለት አይደል ምሳሌ በካርቶን ልትሸከም ትችላለህ ያ ደግሞ ብዙ ምስጢር መሸከም የሚችል ነው ያ ከተንትን ካለለ